አልቀረም። ያ ነፋስ የበተነው አጽም እንደገና ተሰብስቦ ነፍስ ዘርቶ ጊዮርጊስ ሕያው ሆኖ የተነሳበት ዕለትም ዛሬ ነው እና የሁላችሁ በመኮራኩር እንዲፈጭ ያደረገው ከክርስቶስ ፍቅር ማን ይለየኛል የሚለው ኃይለ ቃል ነው። ኦርቶዶክሳውያን በመከራ ውስጥ እንዲያልፍ ያደረገው በመጋዝ እንዲሰነጠቅ ያደረገው ይሄ የክርስቶስ ፍቅር ነው። ሶስተኛውና የመጨረሻው 5 ደቂቃ ብቻ ታገሱኝ። 18 ደቂቃ ተጠቅሜያለሁ። ሶስተኛው ከክርስቶስ ፍቅር ላለመለየት እኛ በምን እንግለጠው? ስለ ጊዮርጊስ ብቻ እየተረክን እንኖር ምዕመናን? እኛ ከክርስቶስ ፍቅር አለመለየታችን በምን ነው የምንገልጠው? ጳውሎስ ቢጨንቀው ከክርስቶስ ፍቅር ለመለየት የሚያስችሉ ፈተናዎችን ይዘረዝራል። መከራ ነውን? አይደለም። ጭንቀት ነውን? አይደለም። ስደት ነውን? አይደለም። ሰይፍ ነውን? ራቁትነት ነው? እሱም አይደለም አለ። ታዲያ ከፍቅሩ ላለመለየታችን በምን እንግለጠው ካላችሁ ሰማዕት በመሆን ምን በመሆን ምን ነው ፈራችሁ? ምን በመሆን ሰማዕት። አይዟችሁ፣ ሰማዕትነት ሲባል አካልን ለእሳት ለስለት አንገትን ለሰይፍ መስጠት ብቻ አይደለም። ብዙ አትደንግጡ፣ ድምጻችሁ እኮ ቀነሰብኝ። ምን በመሆን የክርስቶስን ፍቅር እንግለጥ? ሰማዕት በመሆን እና ቅዱስ ኤፍሬም እነዚህ ሰማዕታት የሚባሉት ምን የፈጸሙ ናቸው የሚለውን ዘርዝሮ ይነግረናል። ሰማዕትነት ደምን ማፍሰስ ብቻ አይደለም። እንዲህ ይላል፣ አማን መነኑ ሰማዕት ጣዕመ ለዘላለም። ሰማዕታት የዚህን ዓለም ጣዕም ናቁ ይላል። የምኑን? የዚህን ዓለም ጣዕም ናቁ። ጣዕም እያለ ጣዕሙን የናቁ፣ ምቾት እያለ ምቾቱን የተጸየፉ እነሱ ሰማዕታት ናቸው አለ። በፈሪሃ እግዚአብሔር የተጎበኘ ተድላ ዓለምን የናቀ የዚህን ዓለም ጣዕም የናቀ የቅድስና ልብሱን ያላወለቀ በፈሪሃ እግዚአብሔር የተጎበኘ ሰው እሱ ሰማዕት ነው። ይህች ዓለም ጣዕሟን እያሳየች ስንቱን ማረከችው፣ ስንቱን ከክብር አጎደለችው፣ ስንቱን ከመንፈሳዊ ሕይወት ለየችው። ኧረ ዓለም ማራኪ ነገሮችን እያዘጋጀች እንደ ሸንኮራ መጠጠችን። ኦርቶዶክሳውያን የዚህን ዓለም ጣዕም የናቀ እርሱ ሰማዕት ነው አለ። ከቅዱስ ኤፍሬም ሐሳብ ተነስተው ሊቃውንቱ ሰማዕትነትን በ3 ቀለም ይገልጡታል። በስንት ቀለም? በ3 ቀለም። አንደኛው ነጭ ሰማዕትነት ይባላል። ምን ይባላል? ነጭ ሰማዕትነት። ሁለተኛው ቀይ ሰማዕትነት፣ ሶስተኛው አረንጓዴ ሰማዕትነት ይባላል። ነጭ ሰማዕትነት ምንድነው? አሁን የነገርኋችሁ የዚህን ዓለም ጣዕም የናቁ አያችሁ፣ የላመ የጣመ ከመቅመስ የሞቀ የደመቀ ከመልበስ ተከልክለው ፍላጎታቸውን አሸንፈው ራሳቸውን ገዝተው በረሃ ገብተው የኖሩ እና አቡነ አረጋዊ ድምፀ አራዊቱን የአራዊትን ድምፅ፣ ግርማ ሌሊቱን የሌሊቱን አስፈሪነት ታግሰው ድንጋይ ተንተርሰው በረሃ የኖሩ እና አቡነ ገብረ መንፈስ ቅዱስ እና አቡነ አረጋዊ ነጭ ሰማዕት በመባል ይታወቃሉ። ሁለተኛው ሰማዕትስ ደማቸውን ስለ እግዚአብሔር ያፈሰሱ። ስለማን? ይሄ ቀይ ሰማዕትነት ይባላል። ስለ ክብራቸው ደማቸውን የሚያፈሱ አሉ። ስለ ሀገራቸው ደማቸውን የሚያፈሱ አሉ። ስለ ስማቸው፣ ስለ ጀግንነታቸው ደማቸውን የሚያፈሱ አሉ። ስለማን ደማቸውን ያፈሰሱ? ስለ እግዚአብሔር ያፈሰሱ እነሱ ሰማዕታት ናቸው። ቅዱስ ጊዮርጊስ ቀይ ሰማዕት ከሚባሉት ይመደማል። ደሙን ስለ እግዚአብሔር አፍስሷልና ዛሬም በቅዱስ ጊዮርጊስ ብቻ አላበቃም ቀይ ሰማዕትነት። በዘመናችን ይህንን ቀይ ሰማዕትነት እያየን ነው። የጊዮርጊስ ልጆች ዛሬም ብዙ ናቸው። የአባቶቻችን ታሪክ የሚደግሙ የጊዮርጊስን ፈለግ የተከተሉ የጊዮርጊስን ጉዞ የሚያስቀጥሉ ቤተ ክርስቲያን ትቀደስ፣ የእኛ ደም ይፍሰስ፣ ታሪክ ይቆይ፣ እኛ ግን እንጥፋ እያሉ በሰማዕትነት የሚሞቱ ወጣቶች የዘመኑ ጊዮርጊሶች ናቸው። ክብርና ምስጋና ይድረሳቸው። የዘመኑ ጊዮርጊሶች አያችሁ፣ በክርስትናቸው ምክንያት የሚሞቱ ሕፃናት፣ የአካል ጉዳት የደረሰባቸው ሆስፒታል የገቡ ሕፃናት የዘመኑ ቂርቆሶች ናቸው። በክርስትናቸው ምክንያት የሚሞቱ እህቶቻችን የዘመኑ ቅድስት አርሴማዎች ናቸው። በክርስትናቸው ምክንያት የሚሞቱ ካህናት የዘመኑ ጴጥሮሶች ናቸው። ይህንን ማመን ያስፈልጋል። ቀይ ሰማዕትነት ማለት ይህ ነው። ዛሬም ያንን ጉዞ የሚያስቀጥል አለ። ታስታውሳላችሁ
ሊቢያ በረሃ ላይ የሆነው ዛሬ ኢትዮጵያ ላይ ለሚቀጣጠለው ሰማዕትነት እሳቱን የለኮሱት እኮ የቂርቆስ ልጆች ናቸው። የአዲስ አበባ ወጣቶች የሄዱት ኑሯቸውን ለማሸነፍ ነው፣ ቤተሰብ ለመርዳት ነው። ነገር ግን መንገድ ላይ ያልጠበቁት ነገር ገጠማቸው። ከኛ ጋር ሁኑና ኑሮ ይለፍላችሁ፣ ብዙ ገንዘብ ቁጠሩ አሏቸው። እኛ የመጣ ነው ሀገር ለመቀየር እንጂ ሃይማኖት ለመቀየር አይደለም አሉ። እኛ የመጣ ነው የአቡነ ጴጥሮስ የጊዮርጊስ ታሪክ ከሚተረክባት ሀገር ነው። እኛ የመጣ ነው የ3 ዓመት ብላቴና የቂርቆስ ታሪክ ከሚተረክባት ሀገር ነው። እኛ የመጣ ነው አቡነ ጴጥሮስ ደረቱን ለጥይት ከሰጠባት ሀገር ነው። ስለዚህ ሃይማኖታችን አንቀይርም፣ ማተባችን አንበጥስም። ማተባችን ከሚበጠስ አንገታችን ይበጠስ። መስቀሉን አናወልቀውም፣ ክርስቶስን አንክደውም። ዋጋ ከፍሎልናል። ከዓለም ፍቅር የክርስቶስ ፍቅር ይበልጥብናል አሉ። 1 ወር ሙሉ